የትኛውም አይነት ታሪክ ሊኖራችሁ ይችላል ከጀርባ እግዚአብሔር ሲያገኛችሁ ይቆማል። በቃ በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው። ድንግል ማርያም የድሃ ቤተሰብ ልጅ ነች አይደል? አንዲት ትንሽ ሴት ልጅ የ14 ዓመት ብላቴና የ15 ዓመት ብላቴና የድሃ ልጅ ይላል። የድሆች ልጅ ትንሽዬ ልጅ ማነሷን ትንሽነቷን የ14 ዓመት ብላቴና መሆኗን የድሃ ልጅ መሆኗን ገለጠ። እሷ ተሸከመች። ሰማይና ምድር የማይችሉትን የድሃ ልጅ ተሸከመችው። ገሊላዊቷ ሕፃን አቀፈችው። እሷ እኮ ሕፃን ናት። ራሷን ልጅ እኮ ነች ገና። ነገር ግን ለዓለም ሁሉ እናት እንድትሆን ከድሃ ቤት መርጦ አወጣት። ስንት የነገሥታት ልጆች አሉ መልካቸው እንዲታይ ሲቋቋሉ የሚውሉ መልክ ከደም ግባት፣ ትሕትና ከንጽሕና፣ ቅድስና ከድንግልና አስተባብራ ያዘች። ለሰው ሳይሆን ለእግዚአብሔር ብቻ የምትታይ ብቸኛ ግን የድሃ ልጅ እሷ ነበረች። ድሃ ቤት ገብቶ ዓለምን ሀብታም አደረገ። ክብርና ምስጋና ለስሙ ይሁን። ብዙዎቹን በዓለም ላይ እግዚአብሔር ታሪክ የሰራባቸው ሰዎች ምስኪኖች ናቸው፣ ምንም የሌላቸው ሰዎች። ዳዊትን አስቡት። አንድ ትንሽ እረኛ ስንቅ ይዞ ለወንድሞቹ መሄድ ጎልያድን በወንጭፍ ይጥላል ብሎ ማን ያስባል? አሞጽ የተባለ ነቢይ በግ ጠባቂ ነበር። ሳኦል የተባለ ንጉሥ አህያ ፈላጊ ነበር። አብዛኛዎቹ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ለደካማ ምንን ይሰጣል? ኃይልን ይሰጣል። ኃይሌ በድካም ይገለጣል።